የአርሰናል ደጋፊ ነህ? እንግዲያውስ 4 ወር ወደ ኋላ ለመልስ ወደማይረሳው ምሽት ወፎች ከቤታቸው በምሽት ወጥተው ስለበረሩበት ጨዋታ ሰዎች የማይረሳ ምሽት ብለው ከነንባቸው በአይምሮአቸው ስላስቀመጡት ወደሚነዝረው ሪያል ማድሪድ ከአርሰናል በለንደኑ ስቴዲየም በኤምሬትስ ስለነበረው ድራማቲክ ምሽት ያ ምሽት የሻምፒየንስ ሊግ ጨዋታ ሳይሆን በታዋቂ ደራሲያን የተደረሰ ፊልም ይመስል ነበር። አይደለም ማየት የሚችል ማየት የተሳነው ራሱ በጆሮ ያቃጭልበታል። እውነት ያ ምሽት ማን ይረሳዋል? አይረሴው ድራማ የታየበት የሻምፒየንስ ሊግ ድንቅ ጨዋታ ይሆናል ተብሎ የተጠበቀው ተረስቶ ያልታሰበው የሆነበት አርሰናል በገዛ ሜዳው ከስፔን ተነስተው እንግሊዝ ገብተው ለንደን ማረፊያቸውን አድርገው ኤምሬትስ ተገኝተው ማዕበል የወረደባቸው ማድሪዶች መቼም የማይረሱት ሽንፈት ይህ ይመስለኛል። አርሰናል 3 ማድሪድ 0 የራይስ ምታት የሆኑ የቅጣት ምት ጎሎች ከሰማይ ተልከው ይመስል ነበር። እንደ መልእክተኛ ተሽሎክልከው ተሽሞንሙነው ኮርቷን አፍዝዘው መረቡን ሲገናኙ ከእስራኤል የተላኩ ሮኬቶች ይመስሉ ነበር። አምላኬ ሆይ ምን አለ እነዛ ምሽቶች ደጋግሜ ባየዋቸው። አይረሴው ምሽት አርሰናል ማድሪድን ያንኮተኮተበት ማድሪዶች የአርሰናልን ስም ሲሰሙ ልባቸው በእጥፍ እንዲመታ የታዘዘበት ምሽት በደርሶ መልስ ያደነዘዙበት የመልሱ ጨዋታ በበርናባው ይቀለበሳል በሚል በፉከራ የታጀበ የዝግ ስታዲየም ጨዋታ ማን ይረሳዋል? የፎከሩት በሜዳቸው በዘጉት ስቴዲየማቸው መውጫ ሲጠፋቸው ያላሰቡት የመድፉ ጦር ሲወራቸው ሚዙት የሚጨብጡት ሲጠፋቸው የአርሰናል ደጋፊ እንዴት ይረሳዋል? ያ ምሽት ከማራኪ ጎሎች ጋር ራይስ ቤቢ በገነርሱ ደጋፊ ልብ የተተከለበት ምሽት ኤምሬት ከልቧ የሳቀችበት ጨዋታ ማን ይረሳዋል? እርሶስ እንዴት ያስታውሱታል? ኮፒ ሊንክ ሼር ፎሎ ያረጋችሁ ገነርሶቼ